ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን ቆያችሁ? እንደተለመደው በዛሬ ቪዲዮአችን በእንስሳት እርባታ ላይ ለተሰማራችሁ አርሶ አደሮች ወይም አርብቶ አደሮች እጅግ ጠቃሚ የሆኑ 3 በነፃ ልታገኟቸውና ልትገለገሉባቸው የምትችሏቸው የሞባይል መተግበሪያዎችን አስተዋውቃችኋለሁ። ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ትጠቀሙበታላችሁ። የመጀመሪያውና እጅግ ጠቃሚ የሆነው በተለይም ለኢትዮጵያ አርሶ አደሮች አስፈላጊ የሆነው የሞባይል መተግበሪያ ፋርመርስ ቻት በመባል ይታወቃል። ይህ የሞባይል መተግበሪያ የወተት ላሞች እርባታ ላይ ለተሰማራችሁ የወተት ላሞች አስተዳደር፣ የአመጋገብ ምክረ ሀሳብ፣ የበሽታ መከላከልና ሕክምና፣ የወተት ምርት ማሻሻያ ምክረ ሀሳብ እንዲሁም የዝርያ ማሻሻያ ምክረ ሀሳቦችን ታገኙበታላችሁ። ሌሎች ደግሞ በበግና ፍየል እርባታ ላይ የተሰማራችሁ አርብቶ አደሮች የፍየል እርባታ አመጋገብ ምክረ ሀሳብ፣ የመኖሪያ ቤት አያያዝ፣ የበሽታ መከላከልና ሕክምና፣ የውስጥና የውጭ ደዌ በሽታዎች ወይም ተውሳኮችን መቆጣጠርና ሕክምናቸው እንደውም የዝርያ ማሻሻያ ምክረ ሀሳቦችን ታገኙበታላችሁ። በዶሮ እርባታ ላይ የተሰማራችሁ አርብቶ አደሮች ደግሞ የሱጋ ዶሮ አስተዳደር፣ የእንቁላል ዶሮ አስተዳደር፣ የዶሮዎች ክትባት መርሃ ግብር፣ የመኖ ቀመር ምክረ ሀሳቦች እንደዚሁም በዋናነት በዚህ በዶሮ እርባታ ላይ ዋነኛ የሆነው የበሽታ መከላከልና መለየት ምክረ ሀሳቦችን ታገኙበታላችሁ። የበሬ ማደለብ ላይ የተሰማራችሁ አርብቶ አደሮችም እንደዚሁ የመኖ እቅድ ወይም ማዘገጃጀት፣ የከብቶች ክብደት ክትትል፣ የጤና አያያዝ፣ የማደለብ ስልቶችና የገበያ ምክረ ሀሳቦችን በዚሁ የሞባይል መተግበሪያ ላይ የምታገኙ መሆኑን ላሳስባችሁ እወዳለሁ። ይህ ፋርመር ቻት የተሰኘው የሞባይል መተግበሪያ በኤአይ የተደገፈ ስለሆነ ወቅታዊ የሆኑ መረጃዎችን በቀላሉ የምታገኙበት ነው። ይህንን መተግበሪያ በድምጻችሁ በጽሁፍ ወይም ፎቶ ብቻ በመላክ ምክረ ሀሳቦችን ሊሰጣችሁ ይችላል። ከዚህ በተጨማሪ የአየር ሁኔታ መረጃዎችን በሚመለከትም እንደዚሁ ምክረ ሀሳቦችን ወይም መረጃዎችን ሊሰጣችሁ ይችላል። ይህ ፋርመርስ ቻት የተሰኘው የሞባይል መተግበሪያ ለኢትዮጵያ አርሶ አደሮች በተለይ በአማርኛ በኦሮምኛና በእንግሊዘኛ ጥያቄዎችን በመጠየቅ መልሶችን የምታገኙበት እንደመሆኑ መጠን ለእኛ ሀገር አርሶ አደሮች እጅግ ጠቃሚና አስፈላጊ እንደሆነ መክራችኋለሁ። በመሆኑም ይህንን ሞባይል መተግበሪያ ዛሬውኑ አውርዳችሁ እንድትጠቀሙበት አሳስባችኋለሁ። በሁለተኛ ደረጃ ላይ የምናየው አይካኦ የተሰኘ የሞባይል መተግበሪያ ሲሆን ይህም የሞባይል መተግበሪያ የወተት ላሞችን በተመለከተ የእርግዝና ክትትል፣ የሙቀት ወይም ሂት መከታተል፣ የአርቲፊሻል ኢንሰሚኔሽን ወይም የዝርያ ማሻሻያ ማስታወሻዎችን፣ የወሊድ ቀን ማስታወሻ እንደዚሁም የወተት ምርት መዝገብን በተመለከተ አስፈላጊውን ድጋፍ ሊያደርግላችሁ ይችላል። ሌላው በዚህ ሞባይል መተግበሪያ ላይ የምታገኙት በፍየልና በግ እርባታ የአመጋገብ ምክረ ሀሳብ፣ የጤና አያያዝ፣ የዝርያ ማሻሻያ ምክረ ሀሳቦችን ከዚሁ ሞባይል መተግበሪያ ማግኘት ትችላላችሁ። እንደዚሁም በዶሮ እርባታ ላይ ለተሰማራችሁ አርሶ አደሮች የክትባት ማስታወሻ ወይም ደግሞ የክትባት መርሃ ግብራችሁን፣ የመኖ ቀመር ምክረ ሀሳብ፣ የበሽታ መከላከል ምክረ ሀሳቦችን ሊሰጣችሁ ይችላል። ሌላው በበሬ ማደለብ ላይም ለተሰማራችሁ አርሶ አደሮች የአመጋገብና የምግብ አያያዝ ምክረ ሀሳቦችን፣ የበሬዎች እድገት ክትትልና የጤና መዝገብና አያያዙን በተመለከተ እንደዚሁ ተጨማሪ መረጃዎችን ይሰጣችኋል። ይህ የሞባይል መተግበሪያ ከላይ ከሚሰጣቸው ምክረ ሀሳቦች በተጨማሪ የእንስሳት መዝገብ አስተዳደር፣ የምርት ወይም ደግሞ የገበያ መረጃዎችን ልትይዙበት ትችላላችሁ። አነስተኛ አርሶ አደሮች ይህን ሞባይል መተግበሪያ ተጠቅማችሁ እርባታችሁን ልታሻሽሉ ትችላላችሁ። በሶስተኛ ደረጃ የምንመለከተው ደግሞ ጂዲኤፍ ሞግፉጎ የተባለ አፕሊኬሽን ሲሆን የወተት ላሞችን በተመለከተ የላሞች መዝገብ፣ የወተት ምርት ክትትል፣ የዝርያ ማሻሻል፣ የክትባትና የሕክምና መዝገብ አያያዝን ወይም መረጃ አያያዝን ልትጠቀሙበት ትችላላችሁ። በበሬ ማደለብ ላይ ለተሰማራችሁ አርሶ አደሮች የከብቶች ክብደት ክትትል፣ የመኖ አስተዳደር፣ የጤና ምዝገባና ክትትል እንደዚሁም የገበያና የሽያጭ መረጃ አያያዛችሁንም ሊያሻሽልላችሁ ይችላል። በተመሳሳይ የበግ እርባታ ላይ ለተሰማራችሁ ይህ ሞባይል መተግበሪያ የአመጋገብ ምክረ ሀሳብና
መኖ ቀመርን ሊሰጣችሁ ይችላል። ሌላው የመራቢያ ወይም ደግሞ የዝርያ ማሻሻያ እና አስተዳደራዊ ነገሮችን መረጃ ይሰጣችኋል። የጤና ክትትል፣ የክትባት ጊዜና የክትባት መረጃ ልትይዙበትም ትችላላችሁ። በተመሳሳይ በዶሮ እርባታ ላይ ለተሰማራችሁ አርሶ አደሮችም የዶሮ መዝገብ ወይም የዶሮ እርባታችሁን አጠቃላይ መዝገብ ሊይዝላችሁ ይችላል። የመኖ አስተዳደር፣ የክትባት መርሃ ግብራችሁን፣ የበሽታ ክትትልና የበሽታ ምክር ሀሳቦችን ልታገኙበት ትችላላችሁ። በዚህ ጂዴፍ በተሰኘው የሞባይል አፕሊኬሽን አጠቃላይ እንስሳቶቻችሁን መዝገብ በመያዝ ልታስተዳድሩበት ትችላላችሁ። በተለይም እንደ አጠቃላይ የክትባትና የሕክምና የክብደትና የምርት ክትትላችሁንም እንደዚሁ በዚህ ላይ ልትመዘግቡበት ትችላላችሁ። ይህ የሞባይል አፕሊኬሽን ከሌሎቹ ለየት የሚያደርገው በኦንላይንም በኦፍላይንም መጠቀም የሚያስችላችሁ የሞባይል አፕሊኬሽን ነው። በተለይ በገጠር አካባቢ ምንም ኢንተርኔት በሌለበት አካባቢ ለምትሰሩ አርሶ አደሮች ይህ የሞባይል መተግበሪያ እጅግ ጠቃሚ ነው። በመጨረሻም እነዚህም ከላይ የጠቀስኳቸው 3 የሞባይል መተግበሪያዎች ገበሬዎች የወተት ላሞቻቸውን፣ የበግና ፍየል እርባታን፣ የዶሮ እርባታንና እንዲሁም የበሬ ማደለብን በዘመናዊ ዲጂታል መንገድ ለማስተዳደር፣ የእንስሳት ጤናን ለመከታተል፣ ምርትን ለማሳደግ እና ውሳኔዎችን በተሻለ መረጃ ላይ በመመስረት ለመወሰን የሚረዱ እጅግ ጠቃሚ የሆኑ የሞባይል መተግበሪያዎች ናቸው። ስለዚህ በእርባታ ላይ የተሰማራችሁ አርሶ አደሮች እነዚህ ሞባይል መተግበሪያዎች በስማርትፎኖቻችሁ በማውረድ ወይም ዳውንሎድ በማድረግ እንድትጠቀሙባቸው መክራችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ። ይህ ቪዲዮ ለሌሎች ተደራሽ እንዲሆን ሼር፣ ሰብስክራይብ እና ላይክ በማድረግ ቻናላችንን ደግፉ። አመሰግናለሁ።